ሰላም ቤተሰቦች ሁላችሁም እንደምን አላችሁ? ዛሬ ይህንን ቪዲዮ የምሰራው በጣም አስፈላጊ ለሆነ ነገር ኢንቫይት ላደርጋችሁ ወይም ደግሞ ልጋብዛችሁ ነው። እንደምታውቁት ለ12ኛ ክፍል ሀገር አቀፍ ፈተና ተማሪዎቻችን በቅርብ ነው ፈተናውን የሚወስዱት። ይህ ደግሞ ለብዙ ቤተሰቦች፣ ወላጆች፣ መምህራን በተለይም ደግሞ ለተፈታኝ ተማሪዎች በጣም ትልቅ ጭንቀት የሚፈጥርበት ወቅት ነው። ስለዚህ ብዙ ተማሪዎቻችን የት መጀመር እንዳለባቸው አሁን ካላቸው ጊዜ አንጻር ትክክለኛ መረጃ ከየት ማግኘት እንዳለባቸው ግራ ይገባቸዋል። ስለዚህ ጥራት ያለውን የትምህርት ድጋፍ ማግኘት ደግሞ በጣም ከባድ ነው። ትኩረት ኢንትራንስ የተባለውን የኦንላይን መተግበሪያ እየፈጠር ነው እነዚህን ችግሮች ለመቅረፍ ነው። ተማሪዎች ያለፉ የፈተና ጥያቄዎችን፣ አጫጭር ማስታወሻዎችን እንዲሁም ደግሞ በየቻፕተሩ ወይም ደግሞ በየዩኒቱ እየገቡ ጥያቄ እየሰሩ ፕራክቲስ እያደረጉ እዛው ላይ የእድገታቸውን ክትትል ምን ያህል ጥያቄ እየሳቱ እንደሆነ ምን ያህል ደግሞ ጥያቄዎችን እያገኙ እንደሆነ የሚመልሱበት መድረክ ወይም ደግሞ መሳሪያ ነው ማለት ነው። ስለዚህ አላማችን ተማሪዎች የሚፈልጉትን ነገር በራስ መተማመናቸውን አሳድገው ለፈተናቸው ስኬትን የሚያጎናጽፉበትን መሳሪያ ነው ያቀረብንላቸው ማለት ነው። ለዚህ ነው ቤተሰብ በሙሉ ወላጆች፣ የ12ኛ ክፍል ተማሪዎች እንዲሁም መምህራን በደሬ ሀበሻ ኮሚኒቲ ሀብ የቲክቶክ አካውንት ላይ ከምሽቱ ነገ 2 ሰዓት ላይ እንድትገኙ ምጋብዛችሁ።